ሄሎ ጋይስ እንኳን ወደ ቴክሲቪል ስቱዲዮ በድጋሚ በሰላም መጣችሁ እያልኩኝ ይህ የአውቶካድ ለጀማሪዎች ነው። ቻፕተር 1 ኢንተርፌስ ኤፒሶድ 3 ፓሌትስ። ኦኬ ሰው ዛሬ ስለ ፓሌትስ ነው የምናየው ማለት ነው። ፓሌትስ ማለት የአንድን ድሮይንግ ወይም ድሮይንግ ኦብጀክት ፕሮፐርቲ ኦር ኮንተንት አክሰስ እንዲኖረን የሚያደርጉ ናቸው ማለት ነው። ስለዚህ በዚህ ሌሰናችን እነዚህን ፓሌትሶች እንዴት ኢንኮርፖሬት እንደምናደርግ ኢንተርፌሳችን ላይ እነዚህን ፓሌትሶች የት ነው የምናገኛቸው? መጀመሪያ ቪው ታብ እንሄድና አንደር ቪው ታብ ፓሌትስ የሚል ፓነል አለ። እዚህ ፓሌትስ የሚል ፓነል ላይ ብዙ ፓሌትሶች አሉ። ፕሮፐርቲ ፓኔልስ፣ ብሎክስ፣ ካውንትስ፣ ኮማንድ እና እነዚህ የመሳሰሉት አሉ። እነዚህ ሁላ ፓሌትሶች ስራውት አወር ወርክ ሊያስፈልጉን ይችላሉ። በት እዚህ ጋር እንደኔ አስተያየት ማለት ነው ዘ ሞስት ኢምፖርታንት ፓሌትስ ኢዝ ፕሮፐርቲ ፓሌትስ ነው ብዙ ጊዜ የምንጠቀመው ማለት ነው። ይህን ፕሮፐርቲ ፓሌትስ ሁልጊዜ እዚህ የመጣው አክሰስ ማድረግ አይገባኝም አይደለ? እንዴት አድርጌ ኢንኮርፖሬት አደርጓለሁ እሱን የምናየው ይሆናል ማለት ነው። ዊ ጀስት ክሊክ ኢት ኦን ሌፍት ክሊክ ኦን ኢት ላዩ ላይ ሌፍት ክሊክ ስናደርግ ፓሌትሳችን ይመጣል ማለት ነው። እዚህ ጋር ኖቲስ ካደረጋችሁ ይሄ ፓሌትስ በጣም ትልቅ ነውና ብዙ የድሮይንግ ስፔሳችንን ይይዝብናል ማለት ነው። ስለዛ ምን ማድረግ እንችላለን? አሁን እዚህ ኤጅ ላይ ከርሰሬን ወስጄ ልክ ከርሰሬ ስትቀየር ሌፍት ክሊክን ይይዝና ለረጅም ሰዓት እንዲህ ማጥበብም እንዲህ ማስፋትም እችላለሁ እንደምታዩት ማለት ነው። ስቲል ግን ይሄ መፍትሄ ሊሆነኝ አይችልም። ምን አይነት መፍትሄ አለን? ሁለት መፍትሄ አለን። ይሄንን ስፔሳችንን በአግባቡ እንድንጠቀም የሚያስችለን ማለት ነው። የመጀመሪያው ድራግ በማድረግ ነው። የመጀመሪያው ማሳያችሁ ማለት ነው። ሁለተኛው ደግሞ ይቀጥላል። ኦኬ ድራግ ስናደርግ ምንድነው ይሄ እዚህ ጋር ቨርቲካል ማስት ይባላል። ይሄ ቨርቲካል ማስቱን ሌፍት ክሊክ አድርገን እንይዘውና እንዲህ እናንቀሳቀሳለን። ከርሰር ማውዛችንን ስናንቀሳቀስ ወደ ግራ ወይ ወደ ቀኝ አብሮን ይንቀሳቀሳል ማለት ነው። አት ኤጅ እዚህ ሌፍት ኤጅ ላይ ወስጄ ልክ እንዲህ ሼፑ ሲቀየር ማውዜን ሪሊዝ ሳደርግ ዶክ አደረኩት ማለት ነው። እዚህ ሌፍት ማርጂኑ ላይ ዶክ አደረኩት። ስቲል ግን አሁንም የተወሰነ ስፔስ ይዞብኛል አይደል? ይህንን ለመቅረፍ ደግሞ ምን አደርጋለሁ? እዚች ጫፍ ላይ ስመጣ አውቶ ሃይድ የምትላለች እሷ ላይ ጀስት ሌፍት ክሊክ ሳደርግ አውቶማቲካሊ እንዲህ ይደበቃል ማለት ነው ሌፍት ማርጅን ላይ። ስፈልግ አሁን ለምሳሌ የሆነ ላይን እዚህ ጋር ልስራ። ኦኬ አንድ ላይን አለኝ። የዚህን ላይን ሰሌክት አድርጌ ፕሮፐርቲውን እዚህ ጋር መቀየር እችላለሁ። ለምሳሌ ከለሩን ሬድ ማድረግ እችላለሁ። ቲክነሱን እንደዚህ መጨመር እችላለሁ። ለምሳሌ 10 ማድረግ እችላለሁ። እንዲወፍር ምናምን እንዲቀጥን እንደዚህ እያደረኩ የአንድ ላይን ፕሮፐርቲ እንደዚህ መቀየርበት ነው ማለት። ስለዛ ኢምፖርታንት ነው ፓሌትስ፣ ፕሮፐርቲ ፓሌትስ። አሁን ለምሳሌ ሌላ ፓሌትስ ብፈልግ ለምሳሌ ሺት ሴት ማናጀርን ማምጣት ብፈልግ እዚህ ጋር ሊደራረብብኝ ነው ማለት ነው። ኦኬ ቆይ ወደዛ ከመሄደ በፊት ድራግ በማድረግ እንደዚህ ነው የምንሰራው አይደለ? ሌላኛው ደግሞ ዊዛውት ድራጊንግ ጀስት እዚህ ጋር እንዳመጣ ነው ቨርቲካል ማስቱ ላይ ራይት ክሊክ እናደርግና አንከር ቱ ሌፍት ኦር አንከር ቱ ራይት እንለዋለን። አንከር ቱ ሌፍት ካለን ሌፍት ላይ ሄዶ ይጣበቅልናል ማለት ነው። አዲሽናሊ ሌላ አሁን እዚህ ጋር ሁለተኛው መንገድ አየን ማለት ነው። አንዱን ድራግ በማድረግ ሁለተኛው ደግሞ ራይት ክሊክ አድርገን አንከር በማለት ማለት ነው። አዲሽናል ተጨማሪ ማሳነስ ደግሞ ከፈለግን እዚሁ ባለበት ላይ ራይት ክሊክ እናደርግና አይከን ኦንሊ እንላታለን ማለት ነው። ስለዛ ያን የሚያክል ፓሌትስ ወደ ትንሽዬ አይከን ቀየርናት ማለት ነው። አናዘር ፓሌትስ ብንፈልግ ዊ ጀስት ክሊክ ኢት እዚህ ጋር ምን እናደርገዋለን? እንደተለመደው አንከር ቱ ሌፍት ጥብቅ ይላል ማለት ነው። ሌሎች ተጨማሪ ፓሌትሶችንም 4-5 ሞር ፓሌትስ መደርደር
እንችላለን ማለት ነው። በት ለኔ ብዙ ጊዜ የምጠቀመው ይሄ የፕሮፐርቲ ፓሌት ስለሆነ ለኔ ሞስት ኢምፖርታንት እሱ ነው። ብዙ ጊዜ እሱን ነው ኢንተርፌስ ላይ ዶክ አድርጌ ስራዬን የምሰራው ማለት ነው። ይሄን ይመስላል ስለ ፓሌትስ ዛሬ ያለን። ቀጣይ ኤፒሶዳችን ኤፒሶድ 4 ስለ ስታተስ ባር ይሆናል። ስቴይ ቲዩንድ ጋይስ። አመሰግናለሁ።